ሰላም ጤና ይስጥልን ውድ የኢትዮ ነርሲንግ ስቱደንትስ የዩቲዩብ ቻናል ተከታታዮቻችን፣ ነሆ አንድ አፍታ ስለ ጤናችን የተሰኘው ሳምንታዊ ፕሮግራም ተጀመረ። በዚህ ሳምንት አንድ አፍታ ስለ ጤናችን አስምን ምን ሊቀሰቅሰው ይችላል የሚለው ነገር ደግሞ ልንገራችሁ። እንግዲህ ሰዎች በነዛ ሰውነታችን ጤናማ ነገሩን እንዲለቅ የአተነፋፈስ ስርዓታችን እንዲዛባና የአየር መስመሩ እንዲጠብ ያደረጉት ምክንያቶች ሲከሰቱ ተንፈስ የአተነፋፈስ ስርዓታቸው የፈጠነ ሆኖ እናስተውላለን። ሶስተኛው አደገኛ ምልክት በሰውነታችን ውስጥ እንግዲህ የአየር መተላለፊያ ተዘጋ ማለት እስቲ በዚህ በአስም በሽታ እነማን ናቸው በጣም ሊጠቁ የሚሉትን ነገር ልግለጽላችሁ። የመጀመሪያው ህፃናት ናቸው። ስለዚህ በዛሬው ቆይታችን ልንነጋገር የወደድነው የጤና ችግር ህፃን አይልም፣ ወጣት ወይም አዋቂ አይልም፣ ማንንም ሳይመርጥ የሚያጠቃው አንዴ ከተያዘ በኋላ በዚያ በሽታ መቆጣጠር እንጂ መዳን ስለማይቻለው አደገኛና በማህበረሰባችን ውስጥ በጣም እየተከሰተ ስለሚገኘው ስለ አስም በሽታ የምንነጋገር ይሆናል። እንግዲህ ዛሬ የምንነጋገረው ስለ አስም ነው። ስለ አስም በሽታ ምንነት፣ ምን ሊያመጣው ይችላል፣ ምን አይነት ምልክቶችን እናስተውላለን፣ እናም ደግሞ ይህን ቪዲዮ እስከ መጨረሻው ድረስ ከተከታተላችሁት እንዴት አድርገን አስምን እንደምንቆጣጠር በቀላሉ የምገልጽላችሁ ይሆናል። እኔ ከቪዲዮ ጋር አብሬያችሁ የምቆየው ዮናታን ነኝ። በቀጥታ ስለ አስም በሽታ እንነጋገር። እንግዲህ ስለ አስም በሽታ ዛሬ ልንነጋገር ወደናል። አስም በሽታ ሲባል በመጀመሪያ ይሄ የሚካተተው ይሄ ከስርዓተ ትንፈሳ ጋር ተያይዞ ከሚከሰቱ የጤና ችግሮች ጋር ተያይዞ የሚጠራ ቁጥር 1 በሚባል ደረጃ የሚጠቀስ እና በማህበረሰባችን ውስጥ ዘንድም የተለመደና ኮመን ብለን የምንጠራው በሽታ ነው። ታዲያ አስም በሽታ ስንል ምን ማለታችን ነው የሚለውን ልግለጽላችሁ። መጀመሪያ አስም ማለት እዚህ ጋር ተመልከቱልኝ። አስም በሽታ ብለን ስንል በጣም ለረጅም ጊዜ በሚከሰት በአየር መተላለፊያ ላይ በሚከሰት ይሄ ህመም ወይም ደግሞ ኢንፍላሜሽን ወይም ደግሞ በአማርኛው በግርድፉ ስንተረጉመው ይሄ በአየር ቧንቧ መስመር አካባቢ በረጅም ጊዜ የሚከሰት ብግነት ወይም ኢንፍላሜሽን ወይም ደግሞ ህመም የሚፈጥረው በሽታ አስም ይባላል። ከዚህም ጋር ተያይዞ የአስምን ሙሉ የሚያደርገው ትርጓሜው በዚህ ለረጅም ጊዜ በሚቆይ የበሽታ ሂደት በአየር መተላለፊያ በኩል የአየር መተላለፊያ ቱቦውን ማጥበብ እንዲያብጥ በማድረግና በከፍተኛ ሁኔታ በዝልግልግ ንፍጥ በመሰለ ፈሳሽ እንዲሞላ የሚያደርግ የበሽታ ሁኔታ አስም ብለን እንጠራዋለን። ስለዚህ ስለ አስም ትርጓሜ በዚህ መንገድ አእምሯችን ውስጥ ልንስል ልናውቅ ይገባል ማለት። ስለዚህ ተመልከቱልኝ፣ አንድ የአየር መተላለፊያ መስመር ከጠበበ፣ ካበጠ፣ በፈሳሽ ከተሞላ አንድ ሰው በዚህ ሁኔታ ውስጥ ሲሆን ለመተንፈስ በጣሙኑ ይቸገራል። ምክንያቱም የዛ የመተላለፊያው ቱቦ ጤናማ ስላልሆነ በቀላሉ ምን ማድረግ አይችልም ማለት ነው። ሰው መተንፈስ አይችልም። አስም በጣም ከባድና በጣም አስቀያሚ ከሚባሉ በሽታዎች ውስጥ እንግዲህ ደስ የሚል በሽታ የለም አይነው፣ ግን በጣም ደግሞ ይሄ አላደል የሚፈጥራቸው ተጽዕኖዎች ወዲያው ነው። ልክ አሁን የሚያስነሱትን ምክንያቶች ነግራችኋለሁ። በዛ ምክንያት ከተቀሰቀሰ በኋላ የሚፈጥረው ስቃይ ከባድ ነው። ስለዚህ ስለ አስም ትርጓሜ በዚህ መንገድ ተረዳ ነው። እዚች ጋር በቀላሉ በቃ አሁን ላይ ይሄ እንግዲህ ዋናው የዚህ ፕሮግራም የአንድ አፍታ ስለ ጤናችን ዋና ፕሮግራም እንዲህ አይነት የጤና ችግሮችን ሲነግሯችሁ በማህበረሰብ ብታዩ፣ በራሳችሁ ላይ ቢደርስ፣ በቤተሰብ በዘመድ ሲደርስ ነገሩ እንድትረዱት ቀለል ብሏችሁ እንድታውቁት ነው የሚፈለገው። በዚህ መንገድ የአስምን ትርጓሜ ካወቅን አስምን ምን ሊቀሰቅሰው ይችላል የሚለው ነገር ደግሞ ልንገራችሁ። እንግዲህ ሰዎች አስተውላችሁ ሊሆን ይችላል ወይ ራሳችሁ ላይ ወይ ደግሞ ሌሎች በዙሪያችሁ ያሉ ሰዎች ላይ ካስተዋላችሁ ቅድም ያልኳቸውን ስቃይ እንዲከሰት እነዚህ ምክንያቶች፣ ቀስቃሽ ምክንያቶች በትልቅ ድርሻ ይወስዳሉ። ምክንያቱም አስም ዝም ብሎ ይመጣ ነገር አይደለም። የመጀመሪያው የሚጠቀሰው ይሄ የአቧራ ወይም ደግሞ ጭስ እንስሳቶች ጋር ቅርብ የሆነ ግንኙነት
ምክንያቱም ከእንስሳቶቹ የሚወጣ ቆሻሻ ደግሞ ከእንስሳቶቹ ጋር ባለን ቅርብ ግንኙነት እንደ ምክንያትነት ሊጠቀስ ይችላል። ሌላው ቀዝቃዛ አየር፣ በጣም ጠንካራ የሆኑ ሽታዎች። እናም ደግሞ ይሄ ሊገርማችሁ ይችላል፣ ሰዎች እንቅስቃሴ ሲያደርጉ በራሱ ይህ አስም እንዲከሰት ምክንያት ሊሆን ይችላል ማለት ነው። እዚህ ከላይ የጠቀስኩላችሁ ምክንያቶች ነገሮች በመሆን ትልቁን አስተዋጽኦ ያደርጋሉ ማለት ነው። አሁን ተመልከቱ፣ ልጅ ትርጓሜውን አወቅን። ምን ሊቀሰቅስብን ይችላል አስምን የሚለውን ነገር ቀለል ባለ መንገድ ነገርኳችሁ። አሁን በመቀጠል እንድትረዱልኝ ማለት ያ ስቃይ፣ ያ ሰዎች በአስም በሽታ ልክ የአስማ አታክ ይለዋል በዛ ጥቃት ውስጥ የአስም ጥቃት ውስጥ በሚሆኑበት ጊዜ ለምንድን ነው እነዛን አይነት ቀጥሎ ምነግራችሁ ምልክት የሚያሳዩት የሚለውን የሚያስረዳንን 3 ነጥቦች ልንገራችሁ። ልክ አስም በሚከሰትበት ጊዜ እነዚህ 3 ወሳኝ ነገሮች ይከሰታሉ። የመጀመሪያው የአየር መተላለፊያ ቧንቧ ወይም ደግሞ መንገድ ምን ይሆናል? ኢንፍላሜሽን ወይም በአማርኛው ስንተረጉመው ይሄ ብግነት የሚባለው ይከሰታል። ያ ማለት የአየር መተላለፊያ መንገዱ ወይም ደግሞ ቱቦው እንዲጠብ ትልቁን አስተዋጽኦ ያደርጋል። አንደኛ። ሁለተኛው ደግሞ በዛ በአየር መተላለፊያ አካባቢ የሚገኙ ጡንቻዎች እንዲቆጡና የበለጠ ምን ያደርጋሉ? እንዲጠብ ያደርጉታል። በመጀመሪያው ምን ሆኗል? አብጧል። ቀጥሎ ደግሞ እንዲጠብ እዛ ቦታ ላይ ያሉ ጡንቻዎች ምን ሆኗል? ተኮማትረዋል። በዚህ ምክንያት የበለጠ ልክ ምስሉ ላይ በምታዩት መንገድ እንዲጠብ ያደርጉታል። ምን ይለዋል በእንግሊዝኛው? ይሄ ብሮንኮ ኮንስትሪክሽን እያለን የምንጠራው ማለት ነው። ሶስተኛው ደግሞ የሚከሰተው ነገር በዚህ በአስም በተከሰተ ቅድም ባልኳችሁ እና በዘረዘርኩላችሁ ምክንያቶች ከተቀሰቀሰ ሶስተኛ የሚፈጠረው ምን መሰላችሁ? በከፍተኛ ሁኔታ ንፍጥ የበሰለ ዝልግልግ ያለ ፈሳሽ እዛ አካባቢ ምን ያደርጋል ማለት ነው? ይሞላዋል ማለት ነው። በዚህም ምክንያት የአየር መተላለፊያው ተዘጋ ማለት ነው። እንግዲህ አስቡት፣ እንዴት ነው ለሰከንድ እንኳን እኛ አየር መተንፈስ የሚያቅተን ሁኔታ ላይ ስንሆን እንዴት እንደምንሆን አስቡት። ስለዚህ ስቃዩ ከባድ ነው። የአየር መተላለፊያ መንገድ ወይም ቱቦ ነው የሚዘጋው። በዚህም ምክንያት ለትንፋሽ ማጠርና ይሄ ልክ የሙዚቃ መሳሪያ የሚመስል አይነት ድምፅ ሲያወጡ እናስተውላለን። ልክ አሁን ይሄን የምትሰሙትን ድምፅ ማለት ነው ዊዚንግ ሳውንድ ይባላል። አስም ብለን የምንጠራው ቅድም በዘረዘርኩላችሁ ምክንያት ከተከሰተ በኋላ እነዚህ 3 ነገሮች እንዲከሰቱ ምክንያት ይሆናል ማለት ነው። ይሄ ነገር ሆነ ማለት ሁሌም ቢሆን አጽንኦት ስጡልኝ ብዬ የምነግራችሁ ከዚህ ቀጥሎ የምታዩትን አደገኛ ማስጠንቀቂያ እና ደግሞ ትልቁን አመላካች ምልክቶቹን ማሳየት ይጀምራል ማለት ነው። ስለዚህ ወደ ምልክቱ እንገባለን። ያላችሁት ከኢትዮ ነርሲንግ ስቱደንትስ የዩቲዩብ ቻናል ጋር ነው። ይህንን ቻናል ያው ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱት እያልን እስቲ ወደ ምልክቱ ደግሞ እንግባ። በጣም የተለመዱትን ልንገራችሁ መጀመሪያ፣ ከዛ ደግሞ ይህ የአስማ አታክ ወይም ደግሞ የአስም ጥቃት በከፍተኛ ደረጃ ሲደርስ ሊያሳዩ የሚችሉትን ምልክቶች ነግራችኋለሁ። የመጀመሪያው ይሄ የተለመዱ ምልክቶች ሰዎች ልክ አሁን ከላይ በጠቀስኩላችሁ ምክንያት አስም በሽታ ውስጥ ሲገቡ የሚያሳዩት ምልክት ይሄ ፉጨት የመሰለ ድምፅ ለመተንፈስ ለሚቸገሩ ያንን አይነት ድምፅ ሲያወጡ ልንሰማ እንችላለን። ለመተንፈስ መቸገር፣ እናም ደግሞ ይሄ ደረት አካባቢ የሆነ ጥብቅ የማለት አይነት ስሜት ተሰማኝ ብለው በስቃይ ውስጥ ሆነው ሲነግሩን ልንሰማ ልናስተውል እንችላለን። ወይም ደግሞ በራሳችሁ ላይ ሲከሰት ካስተዋላችሁት እነዚህ ምልክቶች ይስተዋሉ። ሌላው ሳል ይኖራል። በዋነኝነት ደግሞ ይሄ ሳል የሚከሰተው በማታና በጠዋት የሳል ሊኖራቸው ይችላል ማለት ነው። ስለዚህ እነዚህ የተለመዱ ምልክቶች ናቸው። ልክ ሰዎች ከላይ ባልኳችሁ 3 የአስም ጥቃት ሲከሰት በነዛ ሰውነታችን ጤናማ ነገሩን እንዲለቅ የአተነፋፈስ ስርዓታችን እንዲዛባና የአየር መስመሩ እንዲጠብ ያደረጉት ምክንያቶች ሲከሰቱ እነዚህን የተለመዱ ምልክቶች ማሳየት ይጀምራሉ። ነገር ግን ባልኳችሁ መሰረት እየከፋ ከሄደ በዚህ መንገድ ምልክቱ ይስተዋላል። የመጀመሪያው ምልክት ሰዎች ሙሉ አረፍተ ነገርን መናገር እያቃታቸው ይመጣል። 1 ሁለተኛ ደግሞ በከፍተኛ ሁኔታ ከምነግራችሁ በላይ ነው። እንግዲህ እዚህ ጋር በከፍተኛ ሁኔታ ለመተንፈስ ያተነፋፈስ ስርዓታቸው የፈጠነ ሆኖ እናስተውላለን።
ሶስተኛው አደገኛ ምልክት በሰውነታችን ውስጥ እንግዲህ የአየር መተላለፊያ ተዘጋ ማለት በስነ ስርዓት ምን አይገባም ማለት ነው። ኦክሲጅን ብለን የምንጠራው ወደ ሰውነታችን አይገባም። ደም ዝውውራችን ውስጥ እያነሰ ስለሚመጣ ከዚያም ጋር ተያይዞ ምን ይፈጠራል ማለት ነው። ይሄ አሁን የምነግራችሁ አደገኛ ምልክት ይከሰታል። ይሄ ማለት በጣቶችና በከንፈር አካባቢ ወደ ጂቢ ከለር ልክ ምስሉ ላይ የምታዩትን አይነት እያሳዩ ይመጣል ማለት ነው። ይህ በጣም አደገኛ ነገር ነው። ምክንያቱም ከዛ በኋላ ሴሎቻችን ወይም ደግሞ ህብረ ህዋሳቶቻችን እየሞቱ ሊመጡ እንደሆነ ከባድ የማስጠንቀቂያ አላርም ነው ማለት ነው። ሌላው ደግሞ በጣም እየከፋ ሲመጣ የሚያሳዩት አየር እንግዲህ ተዘግቷል። የአየር መስመር ክፍት አይደለም። ስለዚህ ለማስገባት ሲሉ ደረታቸውን ወደ ላይ የወጠሩት ለማስገባት ሲታገሉ እናስተውላለን ማለት ነው። ስለዚህ እነዚህ ምልክቶች ካስተዋላችሁት የአስም ምልክት ሊሆን ይችላልና በአፋጣኝ ወደሚመለከተው የጤና ተቋም መሄድ ምንም አማራጭ የሌለው ወሳኝ ጉዳይ ይሆናል ማለት ነው። መልካም፣ በዚህ መንገድ ትርጓሜውን አወቅን፣ ምን ሊቀሰቅስ ይችላል የሚሉትን ነጥቦች አየን። እናም ደግሞ ልክ ያ የሚቀሰቅሱ ምክንያቶች፣ ቀስቃሽ ምክንያቶች ከተመቻቹለት ሰውነታችን ላይ ምን እንደሚፈጠር ገለጽኩላችሁ። አሁን እስቲ በዚህ በአስም በሽታ እነማን ናቸው በጣም ሊጠቁ የሚችሉት የሚሉትን ነገር ልግለጽላችሁ። የመጀመሪያው ህፃናት ናቸው። ህፃናት በከፍተኛ ሁኔታ እንደሚጠቁ ያሳየናል። ሌላው በቤተሰብ ታሪክ የአስም በሽታ ያላቸው ሰዎች እናም ደግሞ በአለርጂ የሚሰቃዩ ሰዎች፣ ለተለያየ ነገር አለርጂ ናቸው ሰዎች አይደል? ስለዚህ ቅድም ለነገርኳችሁ ነገሮች አለርጂ ያለባቸው ሰዎች በዚህ መንገድ ሊሰቃዩ በዚህ የአስም በሽታ የመጠቃት ዕድላቸው ከፍተኛ ነው ማለት ነው። በተጨማሪም ደግሞ ይሄ ከተማ የሚኖሩ ሰዎች፣ ገጠርም የሚኖር ሰው የራሱ ተጽዕኖ አለው። ምክንያቱም ከእንስሳት ጋር ቅርብ የሆነ ግንኙነት ያላቸው ሰዎች፣ ከተማ ደግሞ ሲመጡ ጭሱ፣ አቧራው፣ እነዚህ ምክንያቶች በእነዚህ ዙሪያ የሚገኙ ሰዎች ለአስም በሽታ የበለጠ ተጋላጭ እንዲሆኑ ያደርጋል ማለት ነው። እሺ፣ አሁን በዚህ መንገድ የአስም በሽታ ከተከሰተ በጤና ተቋም ውስጥ እንዴት ሊመረመር ይችላል የሚለው ልንገራችሁ። የመጀመሪያው የምርመራ መንገድ ምን መሰላችሁ? የቤተሰብ ታሪክ ይወሰዳል መሰላችሁ። ምክንያቱም አስም በሽታ ለሌላው በሽታ አይደለም፣ ምክንያቱ አይታወቅም። ኤግዛክት የሆነውን ምክንያቱም ስለማይታወቅ የቤተሰብ ታሪክ እንደ አጋላጭ ምክንያት ስለሚወሰድ የቤተሰብ ታሪክ ይወሰዳል። ፕላስ ደግሞ ቅድም የነገርኳችሁ ምልክቶች እንዳሉ ለማስተዋል ይሞከራል። ሌላው ደግሞ ይሄ ለመተንፈስ ስለተቸገርን ያንን የሚለካል ከአተነፋፈስ ስርዓት ጋር ተያይዞ የሚጠቀሙት የስፓይሮሜትሪ የሚባሉ ነገሮች አሉ። በተጨማሪም ደግሞ ሜዲኬሽኖችን በመስጠት ይሄ ብሮንኮ ዳይሌተር የሚባሉ ሜዲኬሽኖች አሉ። ለሱ ሪስፖንስ ይሰጣሉ አይሰጡም የሚሉትን ነገር በማድረግ ምርመራዎች ሲካሄዱ ልናስተውል እንችላለን ማለት ነው። መልካም፣ እንግዲህ የአስም በሽታ ሲከሰት መፍትሄ እስካልተሰጠው ድረስ በራሱ አይቆምም። እዚህ ጋር በጣም ልብ ልትሉልኝ የሚገባው ነገር የአስም በሽታ ሲከሰት በራሱ እንደሌላው በሽታ የሆነ ነገር ከመጣ በኋላ አንዳንድ በሽታዎች በራሳቸው ምን ያደርጋሉ? ይመለሳሉ። አስም ግን እንደዛ አይደለም። አስምን ይፈልጋል፣ መፍትሄ ይፈልጋል። ስለዚህ ወደ መፍትሄው ጋር እንመጣለን። በትልቁ እንግዲህ በዚህ በአስም ህመም ለሚሰቃዩ ሰዎች የሚመከረው ነጥብ ምን መሰላችሁ? እንግዲህ ይህ አስም በሽታ እንደነገርኳችሁ የሚድን በሽታ አይደለም፣ ልንቆጣጠረው የምንችለው ነገር ነው። ስለዚህ የመጀመሪያ የሚነገራቸው ነገር በየቀኑ እንዲያደርጉ የሚመከራቸው ሐሳብ ምን መሰላችሁ? ከላይ የዘረዘርኩላችሁን አጋላጭ ምክንያቶች ከዛ ራሳቸውን በቻሉት መጠን እንዲያርቁ ይመከራል ማለት ነው። ይህ አስም በሽታ ውስጥ በዚህ በአስም በሽታ ውስጥ ያሉ ሰዎች የመጀመሪያው የሚነገራቸው ነጥብ ይሄ ነው ማለት ነው። አሁን ልክ ቅድም በነገርኳችሁ ስቃይ ውስጥ ሲሆኑ የአስም አታክ ይለዋል። በእነዚህ ነገሮች እንዲያደርጉ ይመከራሉ። የመጀመሪያው የሚሰጣቸው መድኃኒት አለ። በጣም ታዋቂ እንደውም ስሙ ራሱ ስጠራው በእርግጠኝነት ብዙ ቦታ ሰምታችሁት ሊሆን ይችላል። ይሄ ሳልቡታሞል እየተባለ ምስሉ ላይ በምታዩት መንገድ ሰዎች እንዲጠቀሙት ይመከራል። በነገራችን ላይ ከዚህ ጋር ተያይዞ ውስጥ የሆነ ጊዜ ላይ ቪዲዮ ለማዘጋጀት ሞክራለሁ። ይሄንን ብዙ ጊዜ ሰዎች ሲጠቀሙት በአግባቡ ሲጠቀሙት አናስተውልም። እንዴት መጠቀም እንዳለባቸው ሲረዱት አናስተውልም። ይሄንን ሳልቡታሞል የሚባለውን ነገር ማለት ነው።
በጣም እንግዲህ እዛ የጠበበውን የአየር ቧንቧ የሚከፍትና ትልቁን መፍትሄ የሚሰጥ ወሳኝ መድኃኒት ነው በዚህ በአስማ መፍትሄ በኩል ማለት ነው። ስለዚህ እንዴት መጠቀም እንዳለብን በቀጣዮች ቪዲዮዎች ለማዘጋጀት እንሞክራለን። በነገራችን ላይ ያላችሁት ከኢትዮ ነርሲንግ ስቱደንትስ ጋር ነው። በዚህ አጋጣሚ ሰብስክራይብ እያደረጋችሁ ሼር እያደረጋችሁ ስለሆነ ከልብ እናመሰግናለን። አሁንም ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትዘንጉት እንላለን። በዚህ መንገድ ህክምናው ወይም ደግሞ በመድኃኒት ደረጃ ይሄ ሲሰጥ እንሰማለን። በተጨማሪም እዚህ ጋር አንድ ቲፕ የምሰጣችሁ ነገር ሰዎች በዚህ ነገር ራሳችሁም ሆነ ሌሎች ሰዎች እንዲህ ሲሰቃዩ ካያችሁ ልክ ምስሉ ላይ በምታዩት መንገድ እንዲቀመጡ ብታደርጉ በጣም ለራሳችሁም ሆነ ለሌሎች ሰዎች እንደዚህ ነገሮች ሲከሰቱ ትልቁን እርዳታ ስለሚያደርግ ምስሉ ላይ በምታዩት መንገድ እንዲቀመጡ እርዷቸው። ወይም ደግሞ ራሳችሁን በዚህ ነገሩ ስትሆኑ እንደዛ ራሳችሁን ለማስቀመጥ ሞክሩ፣ ለመረጋጋት ሞክሩ። በሽታው በራሱ የሚፈጥረው የራሱ የሆነ ምን አለ ጭንቀት አለ። ነገር ግን ለመረጋጋት መሞከርም የአስምን ለመቆጣጠር የሚደረገውን ሂደት ስለሚያግዝ ለመረጋጋት መሞከር ያስፈልጋል ማለት ነው። እነዚህ ነገሮች ተደርገው የተሰጣችሁና በአካባቢያችሁ የሚገኙትን ነገሮች አድርጋችሁ ቅድም የነገርኳችሁን ሳልቡታሞል የሚባለውን ልክ ምስሉ ላይ በምታዩት መንገድ እንዲጠቀሙ ተጠቅሙ አንድ ሰው መፍትሄ ካላገኘ በአፋጣኝ ወደ ጤና ተቋም መሄድ ያስፈልጋል ማለት ነው። እዚህ ጋር ደግሞ አለው አስም የሚድን በሽታ አይደለም። ምን የምናደርገው ነው ቆጣጠረው የምንችለው በሽታ ነው። እሺ አሁን ለኢትዮ ነርሲንግ ስቱደንትስ የዩቲዩብ ቻናል አንድ አፍታ ስለ ጤናችን ተከታታዮቻችን አብራችሁኝ ስለቆያችሁ ቅድም መጀመሪያ የጠቀስኩላችሁ እንዴት አድርገን ነው ራሳችንን እየተቆጣጠረን ከዚህ ከአስም በሽታ በሩቅ ለሩቅ ሆነን ሃይ በርቀት እየተባባልን የምንኖረው የሚለውን ፖይንት ልንገለጽላችሁ። የመጀመሪያው ነገር ቤታችንን የምንኖርበት የአካባቢ ስፍራ ንጹህ ጽዱ እንዲሆን ማድረግ፣ እነዛ ቀስቃሽ ምክንያቶች በአካባቢ እንዳይገኙ ማድረግ ትልቁ ቁጥጥሩን የሚረዳልና እንድንከላከል የሚያግዘን ነውና በአጽንኦት እዚች ጋር እንድታተኩሩልኝ ነው። ሌላው የሚጨሱ ነገሮችን በአካባቢያችሁ ያሉ ነገሮች ምክንያቱም ጭስ ትልቁን ምክንያት ነው ለአስም በሽታ መቀስቀስ። ይሄንን በደንብ መቆጣጠር ፕላስ ደግሞ የተሰጡትን መድኃኒቶች በአግባቡ መጠቀም፣ እነዚህን ነገሮች ማድረግ አስም በሽታን እንድንከላከል በትልቁ ይረዳናል ማለት ነው። ስለዚህ በአስም በሽታ በየጊዜው እየተሰቃያችሁ ላላችሁ ሰዎች ይህ ቪዲዮ የተወሰነ ፖይንት ገልጾላችኋል ብዬ አስባለሁኝ። ይሄ ቪዲዮ ለሌሎች ሰዎች እንዲደርስም በዚህ በሽታ ላይ ላሉ ሰዎችም ሊሆን ይችላል፣ ሌላው ደግሞ ማህበረሰብ ስለ ጤናው ለማወቅ ለሚፈልጉ ሰዎች እንዲደርስ ሼር ማድረጋችሁን ላይክ ማድረጋችሁን አትዘንጉ እንላለን። በዛሬው ቆይታ እንግዲህ ስለ አስም በሽታ በዚህ መንገድ ኢትዮ ነርሲንግ ስቱደንትስ ተመልክቶታል። በቀጣይ በሌላ የጤና ችግር እስከምንገናኝ ድረስ እኔ አብሬያችሁ የቆየሁት ዮናታን ነኝ። በቀጣዩ ቪዲዮ እስከምንገናኝ ድረስ በሰላም ቆዩልኝ። ባባይ